ልትመክሩን ነው የሚገባ እንጂ ዙራችሁ ፊታችሁን ዙራችሁ በዚህኛው በጫንቃችን የምታሙና ከሆነ ራሳችሁን ያማችሁት የእናንተ ልጆች ነን። ይሄን አድርጉም ምከሩን። ሌላ ለዚህ ህዝብ እኔ ሳልሞት ይዝ እስካለው ድረስ ግጨው በይፋ በአደባባይ ዘርፎ የሚሄድ ሰው የለም። እኔ እስከ ሰራዊቴ ስሞት ታድላ እስከ ሰራዊቷ ስትሞት ዘርፎ የሚሄድ ዘራፊ ዘርፎ ሊሄድ ይችላል። ልጁን አላግባብ የሚገርፍበት የሚያንገራታበት ጠቀራ ከተለቀቀ ጠቀራ ላይ ልጁ ታስሮ ሄዶ ከቆሻሻ እባብና ጊንጥ እየተነከሰ ታስሮ የሚጎተት ልጅም መኖርም የለበትም፣ ደሞም አይኖር። ነገር ግን ጥራ ያላቋም ዘን ነው እኛ የምንንቀሳቀስ ጥራ ያላቋም ነገም የአባቶቻችን ታሪክ የሚደግምና የሚያስደግም እኛ ብናልፍም ስማችን በታሪክ ደረጃ የሚቀመጥበትን መንገድ እንጂ እኛ ያዝነ ለህዝብ የሚያቋሽሽና ለህዝብ የሚያዋርድ ከህዝብ ፊት ማያቆም ስራ አልያዝንም። እንዴ በቀደም እኮ ፓትሮል እኛ ያዞርነ እኛ የመደብነ ማታ ፓትሮል በተለይ በባልቀን ሞፈር ዘመቱ ምንም ስለሚመጣ ዝም ብሎ ተበራ ያልበላ አንጀቱ ቆይቶ መጠጢቱን ቅምስ ያደርግና ወደው እርስ በርሱም ካሳሪቱ ጋር ወደው ጭቅጭቅና ጠብ መፍጠር አልከፍልም ማለት ይሄ ሊፈጠር ይችላል ብለን ነው እኛ እዚህ ፓትሮል አውጥተን የኛ ፓትሮሎች ሰክረው አንከፍልም ምናምን እያሉ ሲንገዳገዱ ያገኟቸውን ሰዎች አውጥተው እንገርፋለን ምናምን ነገር ሲባባሉ ገና ሳይገርፉ ሰምቼ ተካም በጨለማው ነው እየሮጥኩ መጥቼ አስቆንኳቸው። ግን እኮ አልገረፉ ይገርፋሉ ብዬ ነው። ታሪክ ይበላሻል። እንዴ የሰከረን ሰው መግረፍ ይህ ስህተት ነው። የሰከረን ሰው ስካሩ ካለፈው በኋላ ነው ገረፍከውም አልገረፍከውም። በይበልጥ ግን በዱላ ከምትገርፈው በአማርኛ ብትገርፈው ይሻላል፣ ይድናል። አስተምረው በዱላ ብትገርፈው ቆስሎ እንደገና ይድናል። ሌላ ምንም አማራጭ የለውም። አማርኛ ግን መቼም ቢሆን ተይሊና ተጠላጥፎ አይለቅ። ክፉ ስድብም ብትሰድብህ ሁሌ ይቆረቁራል። ጥሩ ምክርም ቢመክርህ ሁሌ እሱ እኮ ነው እንዲህ ያደረገኝ እያልክ ከህሊና ተጽፋ ትኖራለህ። ዱላ ግን ይቆስላል፣ ከሳምንት በኋላ ይሽራል፣ ትረሳዋለህ። ከአቅም በላይ ካለው ከሆነ ያ ሰውዬ ትረሳዋለህ። ያቅም ተሆነ ነው ያው ስትንገዳገድበት የምትቆየው የምትኖረው እስክትሞት ድረስ ሳልገለው ሳልደበድበው እንዳልክ ማለት እኛ እንቀበለው። ስለዚህ ይህ በጉልበተኛ በስርዓት አልበኝነት ተጨቁኖ የቆየ አሁንም ተጨቁኖ እንዲቆይ ለማንም መብት እድል አንሰጠው፣ ለማንም እድል አንሰጠው። ብልጽግና እንዴ ኤሎዋ አሰራል በዚህ የመጡትን በዚህ እንዲሄዱ እያደረግን ነው መንሰድ ሙያተኛ ቆኛ ጋር ደርሶ ሲሄድ ብዙ ብልጽግና ሊገርፈው ይችላል እያልን እየፈራ እና ታዲያ ቅድም ሲናገር ነው የወረዳ አመራርና ሻምበል ሸቴ በነገራችን ላይ ጠንካራ አቋም አለ። እነ ሻምበል ሸቴ ባሉበት እንኳን ሌባ ብለን ገመገምነ ጠላት ከማፍራት ውጭ ያገኘነው ልፋት የለም። ሌባ ይዘን ሰጠነ ጠላት ከማፍራት ውጭ ያገኘነው ለውጥ የለም። አሁን ሌባ ብለህ ካልሰጠኝ ግን እገርፋለሁ። ሌባ ብለህ ካልሰጠኝ እኔ ራሴን ገርፌያለሁ። እውነት ነው የምነግራችሁ፣ ራሴን በራሴ ገርፌያለሁ። የሆነ ጊዜ ምንድነው እኮ ኮሮና ብለው አምተው ከዩኒቨርሲቲ በኮሮና ተፈናቅለን መተን ገጠር አቀመጨ በጋ የበረቱን ከብት በሙሉ ነው አምቶት ያለ ይነደዋል። ከዛ ሌባ ሰርቆ ተሯርጠን ሌባ አስጥለን የደስደስ አረቂ ምናምን ገዝተው ጠላ ነበር ጠላ ገዝተው ጠላ ስንጠጣ አምሽቶ 5 ሰዓት አካባቢ ስንሄድ ሀኛ ደጃፍ አካባቢ ልንደርስ ስንል ወንድም ያለ ያጎቴ ልጅ ያገባ አማች አለ። ሶስቱ ነን ስንሄድ ያን አማች ልፍ ብሎ ወደ ቤቱ ሄዶ ጥልም አለ። እኔና ያን ወንድሜ እኔ ስልክ እየደወልኩ ወንድሜ እኔን ጠብቆኝ ዘገየን። ይሄ ሌባ ዝም ብሎ ይሄን ከብት 15 ቁም ይሆናል ነጭ ከብት ዝም ብሎ ቀዳም ከብት ይዞ ከተፍ አለ። በጨለማ ጨረቃ ነው ብልጭ ይላል ነጭ ካለ ይዞ ድረስ በጭራሽ እዚህ ሰፈር ከሰፈራችን እኔ አዛምሽቶ ዝም ብሎ ብሪግ አድርጎ የኛን ከብት እየነዳለን የመሰለኝ አንሰድም ብለን በጀላችን የያዝነ መስለን በቁጥቋጦ እየተጠጋና እየተከተልን አንሰዳቸዋለን። ሌቦች መሳሪያ ይዘዋል። ከዛ መሀል ላይ ደግሞ የኔ አጎቶች ልጅ ከበድ ያሉ ልጆች አሉና የኔን ያጎቴ ልጅ መስሎታል ያለ ይባላካ ያውቀኛል አውቆታል። ተው ያያተው ይለኛል ተው ያያተው ተው ያለ ነገር አትግባ በነገር ነው ያመጣቸው ይላል። በነገርም ይሁን ምንም ይሁን ያያ ማን ነኝ እኔ ያያ ምናምን ነገር እኔ አላወቀኝ እኔ ማን እንደሆንኩ መቻውቃ ነው ያያ ማን ብላ ነው አግሪ ማትለፍልፍ እረፍ አልኩና ስከታተለው የመጨረሻ ማይሆን ሲሆን አንተ በኋላ እንዳትበላሽ እኛ በነገርም ከሆነ ከዚህ ላይ ጥይት ተኩሽ ላስቆመን ሀገር ሊወጣ ነው። በኋላ ተመስገን አበበ ከበደ እንደዚህ ያደረገ ይብለህ
ዙራ እንደገና እዚህ ቦታ እንደዚህ ሆንኩ ነገሌ መንደር ብትል ሌላ ጉዳይ ነው። ነገሌ መንደር እንዲሆንኩ እያልክ አሁንም አግድመ ሌላ ስም እየጠራ ነው ያለ ሌላ ጉዳይ እንዳታመጣ። አሁንም ስርዓት አድርግ። ቆም ብዬ ሳስቆመው እንደማልሰደው ሲያውቅ አንተ ሂድና ተናገረዋል። ሲሰደው አብሮኝ ያደገው ልጅ ነው ደግሞ የመጣው ከውቱ ታርማጭ ሆነ ዳዋ ነው እንግዲህ አሻግሮ ወደ ቅማንት ሀገር እያገባው ነው። ከዛ በኋላ አማራጭ የለም። ያን ሰውዬ ከያዝኩት በማግስቱ ትንሽ ወንድሜ ታስሮ ብር እቀጣለሁ። ቅድም ያላችሁት ነገር ነው። በማግስቱ ማለት ነው። ልም ያሉ ሌቦች ናቸው እነዛ። ያን ሰውዬ አረ ሌባ ምን እኔ ከዛ አካባቢ ባለመሳሪያዎች ሞልተዋል። ቤተሰብ ወጥቶ ጥይት ተኩሳል፣ ጥሎት ይሮጣል። ግን ወዲያው ጧት ላመረኛው የኛ ታስሮ 200 ሺህ ክፈል ባላል። አራ ቤተሰቦችን እንዳላገባ ማልኩና ይዘይ በ4 አመቱ ኑሮ ዘንድሮ ያን ያጎቴ ልጅ ያገባውን አማሽ የዛን ጊዜ በቀደም በወዲያኛው በጋ የዛን ጊዜ ተመስገን አይቶ ቢያሳልፈና ተካይሮ ጠቁሞ በጥቆማ አስዞኝ ሽማግሌ ሸፍቷል። ያለ ሽማግሌ ሰዶብኝ ባለ ንብረቱ ያው ሽፍታ ስለሆንኩ ብቻ ጉልበቴን ፈርቶ ሳያስቀጣይ ቀርቷል። ስለዚህ የሱሪ መቀጠው ነኝ ብሎኝ ሰውዬ ይዟል። ተመስገን ይመስክርን ያላውቅ ጂጂኤል ቤቴን ብሎ ቄስ ሽማግሌ ደወለብኝ። ሚስጥሩ ያው ታንተና ተኛ አይወጣም። ታወጣ ሳያሽፍታ ደግሞ ዙሪያን እንጀስ ሊይዘው ስለሆነ ማለት እውነታውን ንገረኝ ብሎ ደውሎ ጠየቀ። እውነታውማ ታካ የለም እኔና ወንድሜ ነው ያለን። ማያዝ ካለበት የኔን ቤት ሰው ይያዝ። ጥቆማም አልሄድኩበትም። እኔንም ይያዝ። እኔና ወንድሜ ነበርና አስጥለነው ነበር አሳልፈነው ምናውቀው ሰው ሲሆን እዚህ ውጪ ግን ተወው ብዬ ተወው። እንግዲህ በዛን ሰዓት መንግስቱም ሌባውም በሆነበት ሰዓት ነው። እግዚአብሔር ግን ረዳይና ወዲያው በጋውን እንዲያተባብለን ወዲያው ሰኔ ላይ የፋኖ ጉዳይ ተመጣ። ሌባ እየጠፋ ሄደ። እኔን እየፈከረብኝ ነበረ ማለት ነው ያስፈልግ። እስከዚህን ድረስ መከራ ገብተንበት የቆየ ነው ጊዜ። አሁን እኛ ይሄን ህዝብ እስካሁን የቆየውን መከራ ተረድተነዋል። ችግር የለም። አሁን ግን እዚህ በኋላ ከትግራይ ጋር የሚደዋወል ካሳውን ትግራይ ነው ጠቅሎ ሄዷል። ከትግራይ ጋር የሚደዋወል የትግራይን ንብረት የሚቆጣጠር ሰው ታለ ሌላ ችግር አለ። እንደውም ተናግሬያለሁ። ይኸው በህዝብ ፊት ነው የምናገረው። ተስፋዬ ወንድማችን ነው። ተላላኪያችን ጥሩ ወንድማችን ነው። ና ውሰደኝ ጎቤ ይዞኝ ሄዳል። ሂሳብ ቤንዚን ነው ሞላለት። የወሰደኝ ቤንዚን ነው ሞላ ነዳጅ ነው ሞላለት። በታሪክ ሌላ ነገር አላረገው። እያደረኩኝ በራሱ ንብረት እየተንቀሳቀስኩ ቆይቼ የኔ ልጆች በፈጠሩት ችግር ምክንያት እሱን ቆስሏል። አደጋ ላይ ነው ያለው። ስለዚህ እሱ አደጋ ላይ ሆኖ ነው እንጂ ተስፋዬን መቃጣው ነበርኩ ብያቸው በገብረ ህይወት የመጣ ለምን ቤቱን የተከራየው ተስፋዬ ነው። 1500 ብር ክራይ እየከፈለ ለማን ነው የሚከፍለው? ለትግሬ በነፃ የማይቀመጥበት ምን ብሎ የሚከፍል አቋሜ ነው። አሁንም በነፃ የሚቀመጥበት ለማን ይሆናል? አሁንም መዋቅሩን በዛው ልናስቀጥልም ሆነ ለኛ በእኛ ልንመርጥ ነው። በመዋቅሩ ለዚህ ቀበሌ በጀት ይሆናል። ይሄ ቀበሌ በሎጂስቲክ አግዙነ ሲባል ይሄን ያህል ብር አለን ነው የሚያመጣው እኮ ሎጂስቲኩ ቀበሌ ሲኖረው ነው ብር ሲኖረው። ስለዚህ ለቀበሌው ግብአት ይሆናል። መሬት አከራይቷል። ያ መሬት የተከራየን ለማን ይሆናል? ለዚህ ቀበሌ ግብአት ይሆናል። ግን ይሄን እያደረገ ለግል ጥቅሙ የሚጠቀም የቀበሌ መዋቅር አመራር ካለም ትክክል አይደል። አሁንም ከዚህ ቀበሌ የዳቦ ማሽን ነበረ። ምንድነው የጠፍ ንብረት ነበረ። የፈረሰ ቆርቆሮ ሌባ የተጣለ ቆርቆሮ የተጠጋ ነበረ። ይሁሉኛ መረጃ አለን። ቀበሌው ስለሌለ ጉዳዩን አናነሳ። ቀበሌው ሲመጣ የሚያውቀውን ይሄን አውቃለሁ ብሎ ያቀርባል። ማውቀውን አያውቅም ትራንትራ ተብሎ ለመጪው ግን እንዴት እንስራ እሱ ጋር እንወያያለን ብለን አቆይተናል። ይሄ ሁሉ ሲሆን አሁን አንድ ሰው አልጠየቅንም። ዝም ነው ያለው። የጠፍ ንብረት ከማንም ቀበሌ ሰብስበን ከዚህ ቦታ ግን አልጠየቅንም። ለምን? ቀበሌው የለም። ማንን ጠይቀዋል? ቀበሌው ደግሞ ጠይቀን በአግባቡ ይሄ ነው ይለናል። የጠፋ ነገር ታለ ሰውየው አብረህ ጥፋ ነው። ህዝብ ከወደደው አብሮ ቀጣይም እንዴት አድርጎ ይስራል። እዚህ ላይ ግን ስመኛው እዚህ ላይ በህዝብ ፊት ነግሬህ የሚሄደው እኔ ምናልባት እንደመጣህ